እሺ እንዴት ነሽ ወይ? ሰላም ነው። አማን ነሽ ወይ? እስቲ ዛሬ እንግዲህ ማታ ምን ሆነሽ እንደከፋሽ ለእኔም ለቤተሰብም በደንብ እንድታስረጅ እፈልጋለሁ። በመጀመሪያ ያው የይቅርታ አበባ ተገዝቶልሻል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ምን አርጋት ነው ብላችሁ እኔ እንደበደልኳት አስመስላችሁ ሁላችሁም እንግዲህ ኮሜንት ጽፋችኋል። ያን ነገር ለመጠየቅ ብቻዋን ይዣት መጥቻለሁ። እስቲ ትናገር። እንግዲህ እኔ እየተንከባከብኩ ነው። ስታለቅስ ምንም ስትል እንግዲህ ልክ እንደ ማሄር አዝሌ ጡጦ መስጠት ነው የቀረኝ። ዳይፐር ማሰር ነው እንግዲህ አፋዛ ማሰር ነው የቀረኝ። 2 ህፃን ነው ማሳደግ ያስኩት እና ምን እንደሆነች እስቲ ከራሷ ትሰማላችሁ። እና ደስ አለሽ? በጣም ደስ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ ወይ? ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስኪ እንግዲህ ዛሬ ስለተከፋው የምታምር አበባ ተገዝቶልኛል እና ያው እንግዲህ የከፋብኝ ምክንያት ያው ጀማልን የሚያጠቃልል አይደለም ከጀማል ውጭ ነው ማለትና ሁለተኛ ደግሞ ያው ጓደኛ ምናምን አለ አይደለ። በነገራችን ላይ ያው እኔ ሰው አይሆንልኝም ስላችሁ ትካሻዬ ነውና ጓደኛ ምናምን የሚባል ነገር ይከዳኛል። ከርቶኝ ነው የማገኘው። ያው ጓደኛ ብዙ ጓደኞች ብዙ እንትኖች ነበሩኝ። ግን አሁን ያው በተመልካች የሚመጣ እንደዚህ አሁን በዩቲዩብ የምታውቁኝ እንደዚህ ናችሁ እንጂ በውስጥ እየመጣችሁ የምታወሩኝ ማለት ነው። ትክክለኛ ጓደኛ በአቋም የምንገናኙት ጓደኛዎች ሁሉም ከርተውኛልና ግን ምክንያታቸው ምንም አላውቅም። አብረን በልተን አብረን ጠጥተን በቃ ብዙ ነገር ካሳለፍን በኋላ መልሰው ይከዱኛል። እና እኔ ብቻ ነኝ ጓደኛ የሚከዳኝ ወይስ እናንተ ብቻ ናችሁ? በቃ አብሮኝ የበላ ሰው መጥፎ ሆኖ ነው የማገኘውና እኔ እንጃ ብቻ ምንም ሳላደርጋቸው እኔ ያለኝን አብልቼ ከሌላቸው ረድቼና እና ጓደኛ በጓደኛ ምክንያት የከፋኝ። ሁለተኛ ደግሞ እስኪ ተረጋጋም እና በጓደኛ ምክንያት እና ደግሞ በዓልን ደግሞ ያው በዓልን ከቤተሰብ ጋር አልሄድኩም። እሄዳለሁ ብዬ እንዳሰብኩኝ አልሄድኩም። ቤት ነው ያሳለፍኩት። በቃ ያለ አይደለ ብዙ ነገር እንትን ሲለኝ ነው የከፋኝና ያለቀስኩት። ብቻ ይሄ ነገር ነው እንጂ ጀማል ያደረገኝ ወይም ደግሞ እሱ የበደለኝ ነገር የለም። ያው እኔና እሱ እንዳለን ነው እንትን የምንለው እንጂ የተበዳደልን ነገር የለንም። ያው እሱ በድሎኛል የምለው ነገር የለኝም አልሐምዱሊላህ። እንደ ባልና ሚስት ተከባብሬ እነሱም እንደ ሚስት አክብሮኝ እየኖርን ነው። ያው ዛሬም ደግሞ የምታምር ስጦታ አምጥቶልኛል። ስለከፋኝ ያው ደንግጧል። ትናንትና በተለቀቀው ቪዲዮ በጣም ነው የደነገጠው። ማለት ምን አስከፍቼሽ ነው ምናምን እያለኝ ነበር እሱ ራሱ። ግን እኔ ምንም ነገር እሱ ያስከፋኝ ነገር የለም። ግን ሳስበው ሁሉም ጓደኛ በቃ የሚበላ ነው። በጀማልም ላይ የሚመጣ ጓደኛ እንደዛው ነው። በቃ የሚፈልጉትን ካገኙ በኋላ ገለል ነው የሚሉት። በእናትሽ እንዳታስለቅሽኝ ወይኔ እኔም ላለቅስ ነው ማለት ስለ ጓደኛ ካነሳሽ እኔም ላለቅስ እስቲ ወይኔ አየን ያለቀስኩት አይበቃም። ማንም ሄደ መጣ ምን ያመጣልሻል? በመጣም አንድ ሰው ጓደኛ ብሎ ሲቀርብ ይሄን ነገር ማለት ነው አላሰብኩትም ነበር በጭራሽ። በዚህ ነገር ታለቅሳለች ብዬና ብዙ ቀን ትላለች። ሲያከለ ያልደወለችልኝም እንግዲህ አብረው ይጠጣሉ ይበላሉ። የሆነ ሰዓት የሆነ ነገር ፈልገው ይመጣሉ። ያችን ነገር ያገኙና ይሄዳሉ። አያችዋ ችግራቸውን ውለው የሚፈልጉትን ነገር ጓደኛ የልባቸውን ካደረሱ እንደዛ ናቸው። በነገራችን ላይ የሷ እንዳውም ብዙ ጓደኛ የላትም። የቤት መቤት ብዙ ጊዜ ከጎረቤት ጋር ከቤተሰብ ጋር እንጂ ጓደኛ እንደዚህ ላይኖራት ይችላል። አይመቻትማ። እኔ ግን ስንት ሰው ጋር ምዞር ሰውዬ ስንት ሰው ምግባባ ሰውዬ ጓደኛ 3 ቀን አይቆይልኝም
ማለት አላህ አይደለ የዋህ ስትሆኑ እነሱ የበለጥናችሁ እየመሰላቸው በዙሪያው ስሜን ሲያማርሩ ወይ ደግሞ እኔን ሲያሙኝ የሆነ ነገር ሲያወሩ ነው የምሰማው። አያችዋ። ግን እኔ ማንም ጥሎኝ ሄደ ብዬ ወላሂ ነው የምላችሁ አንድ ቀን አይከፋኝም። አንድ ቀን በቃ በራሱ ጊዜ መጣ፣ በራሱ ጊዜ ይሄዳል። እንዴ የማይከፋ እኮ ማለት ነው። አሁን ለምሳሌ ጓደኛ ብዬ ቀርቤ፣ አሁን ጓደኛ ብላችሁ ስትቀርቡ አንድ ሰው በጣም ከወዳችሁ ነው የምትቀርቡት አይደለም? ተወዴ ነው እኔ የምቀርበው ታውቀኛለህ። የዋህ ነኝ፣ የወዴን ነው የማወራቸው፣ እነሱም እንደዛው። ግን እንደዛ እያለን እንዳለ በቃ የሆነ የሚያገኙትን ነገር ሲያገኙ የሆነ ክድት ሲያረጉ ባንዴ እንዴት ነው የማታለቅሰው? አንቺ ፈጣሪ ብቻ አይኖር እንጂ እንኳን ጓደኛ አይደለም ማለት ነው። ማለት አለ አይደለ ዛሬ ቤተሰብ ራሱ እየተካደ ነው። እሱማ ቤተሰብ የሚካደ ጊዜው ከፍቷል። ይከዱኛል ብለህ የማታስበው ነገር ሁላ ክድት አድርገው ስታገኛቸው እንዴት ነው ጭንቀት? አላየሽም? የባለፈው ልጅ ወንድ ልጅ ሆኖ 19 ዓመት የለፋበትን ንብረቱን ሙሉ ቤተሰብ ተከርቶ ጎዳና ላይ ወድቆ ስለሱ እያወራሁ ነበር ባለፈው፣ አይታችኋላ? ስለዛ ቪዲዮ ማለት ነው። እና ይህ እንደዚህ አይነት ጭካኔ ሁላ ታያላችሁ። እንኳን ዛሬ ተዋውቃችሁ ቀርቦ የሆነ ነገር እናንተ ጋር መጥቶ የሚፈልገውን ነገር አግኝቶ የሚሄደውን ብቻ አይደለም ማየት ያለባችሁ። እና እኔ አልহামዱሊላህ ስንት ሰው መጥቶ ይሄዳል። ፈጣሪ ግን ዝቅ ያደርገኝ ከነሱ በላይ እየሆንኩኝ ነው መድቡ። አልহামዱሊላህ የምሬ ነው የምላችሁ። እና እንደዚህ አይነት አስተሳሰብ ሄደች የምጨምረው ነገር የምታጎለው ነገር የለም፣ መጣች የምጨምርልሽ ነገር የለም። የሆነ በቃ ይከዱኛል ብለህ ማታስባቸው ጓደኞች አሁን የበዓል ቀን ራሱ እንደ ስልክ ራሱ የሰው ልጅ በእግር እንኳን እንኳን አደረሰ ይባላል። እኔ አሁን በኦንላይን የሚያውቁኛሉ ዩቲዩበሮች ሁሉም በቴሌግራም ገብተው በሁሉም ገብተው እንኳን አደረሰ ያላለ ሰው የለም። በቂ በቃኛ ተከታዮቻችን ራሱ ይበቁናል። ተስፋ የሚሰጡኝ አብሽር የሚሉኝ አለንልህ የሚሉኝ ስንት ቤተሰብ አለ። አልহামዱሊላህ አንዱ ያው እንደዛ ቤተሰብ እኮ አለ ግን ይሆናል አይደለ? እኔ ግን ይሆንኛል ጓደኛ ብዬ የመረጥኳቸው ሁሉ ሲከዱ እንዴ በቃ ጓደኛ ብዬ ያመረጥኳቸው ሁሉ ሲከዱኝ፣ በዛ ላይ ደግሞ በቃ እኔ ያሰብኩት በቃ እኔ የሰው ትካሻ የለኝም ማለቴ መልሼ ጥሩ ነገር አድርጌ በመጥፎ ነገር ነው የምታያቸው ብዬ ነው ያሰብኩት። እንግዲህ እኔ እንጃ እኔ በጣም ነው ያ የከፋኝና ያስለቀሰኝ። ራይ ክፋሽ በእናትሽ ያጂበት እቺ በፍቅር ተገዝታላት አታውቅም። እንግዲህ ለማንኛውም በጣም ነው ስትለቅስ ተገዛላት። ስለ ስጦታ በጣም ነው የማመሰግነው። ያው ደስ ይለኛል። ግን አንተ ባትኖር ኖሮ ይሄን ሁሉ ነው እቺን አበባ ገዝቶ ራሱ የሚያጥናናኝ የለም ነበር። እና ያው በጣም አመሰግናለሁኝ። ያው የኛ ውድ ቤተሰቦች ጀማል የበደለኝ ነገር የለም። በጣም በጓደኛም ሳስበው በቃ ይሆናል አይደለ? ከቤተሰብም ያው እኔ ጓደኞቼ የኔ ብቻ ብታኮርፍ ኮርኩሬም አስቃታለሁ ለፍልፌ ገና እኔ ስገባ ነው እሷ ደስ የሚላት። ለምሳሌ ማን ነው ባንተ ላይ ራሱ አሁን እኔ ጓደኛ አይደለም እኔ ብታጭኝ እንዴት ነው የምትሆኚው? እኔ ብታጭኝ አላየሽም? ጀማልን አግኝተሽ ታድልሽ የሚልሽን ሁሉ አላየሽም? በረታ አንቺማ የዛና ሌሊትና ቀን ነው የምታለቅሽው። በእንባ ዓይንሽ ይሸፈናል። የምር ነው ባለቅስም ለአንተ ችግር የለውም። ምክንያቱም አንተ ለባል ቢለቀስ ኖርማል ነው። ግን የሆነ በቃ ይሄ ነገር ነው ሆዴን የከፋይ። ጀማልን የሚያጠቃል አይደለም። ያው በጀማል እናንተ ያው በድላታል ምናምን ብላችሁት ይሆናል። እኔ ግን እሱ አልበደለኝም። ትክክለኛው ነው የነገርኳችሁ። ያው በጓደኛ ያው አለ አይደለ በቃ ብዙ በሱም ላይ ሳያቸው በእኔም ላይ ሳያቸው በቃ እኔ እንጃ ብቻ እኔ በጣም ነው የከበደኝ። ለማሰብ ራሱ ያስጠላችኋልና ጓደኛም ብላችሁም እኔ እንዳትጠጉና ሰው እንዳትቀርቡ እየመከርኳችሁ እንዳይመስላችሁ። ያው እኔ በጥሩ ሆዴ ሰውን ስቀርብ በጥሩ ሆዴ ስለሚከዳኝ እንደኔ እንዳትሆኑ ብዬ ነው። በጣም የከፋይ በዛን ሰዓት ነው። ያው ጀማልም ደግሞ ጓደኛም ሆነ ማንም ሲመጣ በነገራችን ላይ በአጋጣሚ ነው ሰው የሚገናኘው። ግን አሁን ላይ የሚፈልጉትን እስከሚያገኙ በቃ አለ አይደለ? በደካማ ጎናችሁ ሊገቡ ይችላሉ ወይ በደስታችሁ ሊገቡ ይችላሉ።
በዛ ሰዓት የሆነ ሰዓት ላይ እናንተ ሚስጥራችሁን ሁሉንም ነገር ያላችሁን አካፍላችሁ የሆነ ሰዓት ይወጣል። በመጥፎ ነገር አይተው ማለት እኔ እንጃ። እኔ አሁን የዋህ በራሳችሁ ቤት ጠላት ትፈጥራላችሁ። ጓደኛ በበዛ ሰዓት ጠላት እየበዛ ይሄዳል። በቃ ከእናንተ ጋር ከእኛ ጋር ነው ይሄ ሰው ብላችሁ ያሰባችሁ ሰዎች ለእናንተ ጠላት እየሆኑ ጠላት እያሰለፋችሁ ነው የምትሄዱትና ለዚህ ነገር ትምህርት አንድ ቀን በእኔ ቪዲዮ እሷ ሳትገባ ስለ ጓደኛ ምርጥ ቪዲዮ ሰራላችኋለሁ። ይሄን እሷ ያው ስለማታስብ ነው። ጀማል ብዙ ተምሯል እናቴዋ፣ ድሮ ተምረናል። ስለዚህ አይነት ነገር እናቴዋ ማለቴ እኔ እስከዛሬ ያው ስደት ነኝ፣ ስለ ጓደኛ ምናምን አላውቅም። ሁሉም በስልክ ነው ስደት። ምን ነው ጓደኛ በትምህርት ቤት በቅቶናል። እኛ እኔ በትምህርት ቤት የከዳይ ጓደኛ የለም ነበር። አሁን ነው ሁሉም በጀርባ ምን ነው በእንቁላሉ በቀጣሽኝ የሚባል አማርኛ አለ እኮ በልጅነት ነው ይልምር ነው። ገብቶሻል። የሆነ ታሪክ አወራቸዋለሁ። የሆነ የጓደኛ ታሪክ ማለት ነው። ማለት ከትንሹ ነው ጓደኛ የሚጀምረው። እሱማ ልክ ነው። ያው እኮ አሁን አብሮ አደግ ጓደኞቼ ከዱኝ እንዳለን ያው ባንደዋወልም የሉም ገባ ስለሌሉ ከዱኝ። አሁን ቪዲዮውን በጣም አስረዝምባቸው እንወዳችኋለን። ላይክ አድርጉ። ያው ደስ ብሏታል ዛሬ ግን አልሳቅሽም። አረ በጣም ነው ያሳቅኩት። የትናንትናው ለቅሶ አይተን የፊትሽ ማስጠላት እና በጣም ነው የማመሰግነው የኔ ውድ ባለቤት። ላይክ አድርጉ። እንወዳችኋለን። ደግሞ ደግመን እንመጣላችኋለን። ሰላም